ሰላም 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 የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ከኛ ጋር እግዚአብሔር ይመስገን። ቤተሰብ ሰብስክራይብ፣ ላይክ፣ ሼር አድርጉኝ። በዚህ 2 ቀን 3 ቀን የጠፋሁት ደግሞ ይቅርታ፣ አንዳንድ ነገሮች እያስተካከሉ ነበር እና እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን። እናንተ እንዴት ናችሁ? ቤተሰብ ሁሉ ሰላም? እኛ ጋር አሪፍ ነው። ለሰጣችሁኝ ኮሜንት፣ ላበረታታችሁኝ በጣም ነው የማመሰግን። ክበሩልኝ። እና ዛሬ ብላችሁ የመጣሁት ነገር በአንድ ነገር ነበረ። በዚህ አጋጣሚ ጥያቄ የጠየቀ ከልጅም በጣም አመሰግናለሁ። እና ቤተሰብ እኔ በስደት እያለሁ የሚገርማችሁ በጣም ብዙ ፕላን አድርጌ ነበር የመጣሁት። የእውነቴን ነው ብላችሁ ምናልባት ይሄ ለእናንተም አንዳንድ ነገር ይሆናል ብዬ ነው ይጠቅማል ብዬ ስለማስብ ነውና ባልትና መስራት ውስጥ ነበር እና ደግሞ ይሄ አሁን በግ ማርባት፣ ዶሮ፣ ከፍት በቃ እንደዚህ እንስሳ ነገሮች በጣም ፈልግ ነበር እና ከዚህ መጥቼ ግን የጠበቀኝ ነገር በእውነቱ የትየለሌ ነው። የብሬ ደውቶች ማረም እና ከፍንም ተውኩት። ሐሳብ ማለት ተውኩት ማለት ለጊዜው ሊሆን ይችላል እና ይድላችሁ የፈለኩት ምንድነው የሆነ በሁለተኛው ሲጠይቀኝ ልጁ የመለስኩት መልስ አለና እኔ አሁን እዛ ጋር ብዙ ነገር ነበር አቀጄ የመጣሁት። የእውነት ለመናገር ብዙ ነገር በጣም እንስሳ ገጠር መኖር የእውነት በጣም ነው የሚያስደስተኝ። ገጠር መኖር ስላችሁ የሆነ ለለውጥ የምትኖሩት አለ። ለምሳሌ ከብት ማርባት ገጠር ላይ ሞር ይመቻል። ከተማ ላይ ወይ ደና ቦታ ምናምን ያለ ማግኘት ደግሞ ብዙ ድካም ውጣ ውረድ አለውና ያ ነገር አልተሳካም። ለጊዜው ግን እቺን ኮንቴነርን አስተካክያለሁ። ያው አንዳንድ ቀናት ግን ነገ ተስተካከላለሽ ብዬ አስባለሁ እና የተሻለ ነገር ሰራለሁ ብዬ አስባለሁ። ነገ ከነገ በኋላ ዛሬ አልተሳካም ማለት ነገ አይደለም፣ ነገ ሌላ ቀን ነውና ምን ልላችሁ አስቤ ነው። አንዳንዴ ከዛ ሆነን ብዙ የምናቅዳቸው ነገሮች አሉና እዚህ መጣችሁ ደግሞ ምናልባት እንደኔ ምን አይነት የገጠማችሁ እህቶች ካላችሁ በዚህ አጋጣሚ አንዳንድ እንትን ልትሉ ይፈልጋለሁና እና የሆነው ይሄ ነው። እዚያ ሁሉ ያ ሁሉ አቅጄ የመጣሁት ነገር በሩ በራሱ አልተሳካም ማለት ይቻላል። በሩ ያለው ነገር በጣም እንዳልኳችሁ አይን ስላችሁ ግን ቤተሰብ እውነት ለመናገር ተስፋ እንድትቆርጡ ምናምን አይደለም ማለት እንደዛ ማለት ፈልጌም አይደለም። ሐሳቤን ምናልባት በእንትኑ እንዳትረዱት። ነገ ሳታን አሁን ይሄን ያሳየዋችሁ እቺ ምናልባት አሳያችኋለሁ በኋላ ያሳየዋችሁ እቺ ትንሽ ነገር ናት። ገብታችኋል? የሰው ልጅ ሰው የሚነሳው ከትንሽ ነው። ነገ ትልቅ ደረጃ መድረስ ይችላል። ይሄን ስላችሁ ተስፋ ማስቆረጤ ምናምን አይደለም። ግን እንደዚህ ሆኖ እንኳን ቢጠብቀና ነገ በኋላ እኔ ትልቅ ደረጃ እንደምደርስ አውቀዋለሁ። የእውነቴን ነው የምላችሁ። ለምን ትልቅ ተስፋ አለኝ። እንዳልኳችሁ በእምቢ ነገር ነው ማጠቃ ተስፋ መቁረጥ ምናምን አይመቸኝም እና ይሄን ምናልባት ነገ እንደማስታወሻ ይሆናል። እኔ ነገ ትልቅ ደረጃ ሆኜ ደርሼ እዚህ በዚች ነው የተነሳው ብዬ ለማለት ያክል ነውና እንዲህ ስላችሁ ተስፋ እንዳትቆርጡ። ግን በተቻለ አቅም ደግሞ ሁሌም ከማንም ከምንም በላይ ራሳችሁን እመኑት። ለራሳችሁ ስላላችሁት ማለት ነውና ያለ ማለት ፈልጌ ነው። ነገ በተሻለ ነገር ነገ የተሻለ ህይወት እንደሚኖር አውቃለሁ። ሰው ተስፋ ካለው የሥራ ፍላጎት ካለው ምንም ነገር መድረስ ይችላል። እና ቤተሰብ አበረታቱኝ። የእውነት ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ቢያንስ ሞኔታይዝ እስኪሆንልኝ ድረስ በደንብ አበረታቱኝ። የእናንተ እርዳታ ያስፈልገኛል። እውነት ለመናገር ነገ በተሻለ ነገር እንደምመጣ እርግጠኛ ስለሆንኩ ነው እንደዚህ የምላችሁ። ለምን በጣም የሥራ ፍላጎት አለኝ ከምላችሁ በላይ። ምናልባት የሆነ ቀድሞ ሂጄ አሳያችኋለሁ። ጤፍ ሁሉ ዘርቻለሁ እና አብረን አሳያችኋለሁ። በዛውም ያዝመራውን ሁኔታ ምናምን አሳያችኋለሁ። በጣም ደስ የሚል ነው ዘንድሮ። በነገራችን ላይ በየሀገሩ በጣም ደስ የሚል ነው አዝመራው። እግዚአብሔር ለፍሬ ያብቃው። እና ወዶች ይሄ ልላችሁ የፈለኩት ምንድነው ሰው ከትንሽ መነሳት ይችላል። አሁን አንዳንድ እህቶች ብዙ የሚጠይቁት ጥያቄ አለ። እኔ እቺን ያህል ብር ነው ያለኝ ኢትዮጵያ መጥቼ ምን ሰራለሁ እኔ የምፈልገው እንደዚህ ነው ምናምን የሚሉ እህቶች አሉ። ምናልባት ያን ሰው እንትን ብሎ ማውራት ፈልጌ ሳይሆን ግን በዚሁ አጋጣሚ እኔም ከዚህ ነው የተነሳሁት ማለት ከዚህ ነው የምሰራው። ትልቅ ነገር ኑሮይ ምናምን አይደለም እህቶችና
ሰው ከትንሽ እንትን ተነስቶ ትልቅ ደረጃ መድረስ እንደሚችል ነውና እኔ የሚረዳኝ ደግሞ የሚጣፍጠውም ደግሞ እንደዛ ነው። እውነት ለመናገር ለምን እናንተ ለፍታችሁ ጥራችሁ ያገኛችሁት ነገር ያስደስታል ውዶችዬ። ደግሞ ለአረብ ሀገር ሴት የሚነገር አይደለም እና ሱቄን ደግሞ እያት ላሳያችሁ። ቤተሰብ ይህን ሱቅ ያሳየዋችሁ ምናልባት ለአንዳንድ እህቶች ብዙ ብር ብቻ የሚያሰራ ለሚመስላችሁ ነው። የእውነት ለመናገር በትንሽ መጥቶ መሰራት እንደሚችል አሁን ይህ ሱቅ ስታዩት ምንም ነው፣ ባዶ ነው አይደለ? እመኑ ግን ከ5 ከ6 ወር በኋላ የእውነት ቪዲዮ ሰርች ደግሞ ታዩታላችሁ። በጣም የሚገርም አድርሸው ምናምን ነገርና ለምን የሰው ልጅ ከሰራ ከጣረ የማይደርስበት የማይሆን የለም፣ ፈተና የለም አይደለም። ሊኖር ይችላል ውጣ ወረድ፣ ግን ለዛ ሁሉ ጠንካራ ሆነን ከሰራነ ትልቅ ለውጥ አለ ማለት ነው። ይሄን ያሳየዋችሁ ትልቅ ሱቅ ሆኖ ምናምን አይደለም፣ ግን አንዳንድ እህቶች በብዙ ብር ብቻ መሰራት እንደሚችል ስለምታስቡ በትንሽም ይሄው መስራት እንደሚቻል ለማሳየት ነው። ሰላም ደሩልኝ። በጣም ነው የምወዳችሁ፣ ክበሩልኝ።